ሰላም ጤና ይስጥልን ውድ ቤተሰቦች የዕለቱን መረጃዎች ይዘን መጥተናል። አብራችሁን ቆዩ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አህመድ አንዱም አገሩን አያውቁም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደው ውይይት ላይ ነው። ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ ኢህአዴግ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን በሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ እንደ ሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ለማልማት የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናለማለን የሚል እንደሆነ ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ አህመድ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታን ለማሳደድ 100% የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጪ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሞ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ ከእነዚህ አካላት ውስጥ አንዱ አገሩን አያውቅም፣ ህዝቡንም አያውቅም፣ ባህሉንም አያውቅም በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ኢትዮጵያን አላቃትም ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያኔ ሓርነት ትግራይና የኦሮሞ ነጻነት ግንባር በምሳሌነት ተጠቅሰዋል። የእነ ጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አላወቁትም፣ ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳ ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳ በትክክል አያውቅም፣ ባሌን አያውቅም፣ ሌላውም ነፃ አውጪ ይሄው ነው፣ የሶማሌውም የምናምኑም በማለት ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉን ያለውን ሀብት እያወጣ እንዲያለማ አድርጎ መኖር ብቻ ነው የሚያዋጣው። ይህ መገንዘብ አለመቻል ነው ችግር ያመጣው ሲሉ በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውንና እንዲህ ያለው ስራ በመላው ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስተር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስተር ዶክተር አብርሃም በላይና የከተማና የመሰረተ ልማት ሚኒስተር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማይክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተገኝተዋል። የኦሮሚያ ርዕሰ መስተዳደር አቶ ሽመልስ አብዲሳም እንዲሁ የቀድሞ የክልል መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዶ እና ወርቅነህ ገበየሁ የውይይቱ አካል ነበሩ። የቀድሞ የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ናቸው። በሌላ ዜና በሶማሊያ ክልል በደረሰ የባቡር አደጋ ቢያንስ 15 ሰዎች ሲሞቱ በርካቶች ከባድ ጉዳት ደርሶባቸዋል። በሶማሌ ክልል ሽንሌ ከተማ ውስጥ በደረሰ የባቡር አደጋ ቢያንስ 15 ሰዎች ሲሞቱ 27 ሰዎች ላይ ጉዳት መድረሱን የአካባቢው ባለስልጣናት ገልጸዋል። ሰኞ ጥቅምት 11 2018 ዓ.ም ሌሊት ላይ በደረሰው በዚህ አደጋ
ከሞቱት ሰዎች በተጨማሪ ሌሎች በርካታ ሰዎች ከባድ ጉዳት እንዳጋጠማቸው የክልሉ የኮሚኒኬሽን ኃላፊ መሐመድ አደም አስታውቀዋል። በአደጋው ጉዳት የደረሰባቸው ሰዎችም ለሕክምና ወደ ሽንሌ፣ ድሬዳዋና አዲስ አበባ ከተሞች እንደተወሰዱ ኃላፊው ገልጸዋል። አደጋው ያጋጠመው ለክስተቱ ምክንያት የሆነው ባቡር ለረጅም ጊዜ አገልግሎት የሰጠ መሆኑን የጠቀሱት አቶ አህመድ፣ ነገር ግን በአደጋው መንስኤ ላይ ምርመራ እየተካሄደ ነው ብለዋል። ከአደጋው መከሰት በኋላ ጉዳት የደረሰባቸው ሰዎች ከተለዩ በኋላ ባቡሩ ውስጥ የቀሩ ሰው ይኖራል በሚል ስጋት የሞቱና ጉዳት የደረሰባቸው ሰዎች ቁጥር ሊጨምር እንደሚችል ገልጸዋል። ሆኖም አቶ መሐመድ በስፍራው የአደጋ ጊዜ ሰራተኞች መሰማራታቸውንና የቀረ ሰው አለመኖሩን ማረጋገጣቸውን ተናግረዋል። የህዝብና የጭነት መጓጓዣ በሆነው ባቡር ላይ አደጋው የደረሰው ከደዋሌ ተነስቶ ወደ ድሬዳዋ እየተጓዘ ባለበት ወቅት ነበር። ይህ በእንዲህ እንዳለ በአደጋው ጉዳት የደረሰባቸው ሰዎች ቁጥር 29 መድረሱን የሽነሌ ወረዳ አስተዳዳሪ አቶ ጅብሪል ኡመር አስታውቀዋል። አስተዳዳሪው አደጋው የደረሰው ባቡሩ ባጋጠመው የሞተር ችግር ምክንያት ቁልቁለት ቦታ ላይ ከቆሙ ሁለት የባቡር ፉርጎዎች ጋር በመጋጨቱ መሆኑን አስረድተዋል። ለአደጋው መንስኤ የሆነው ባቡር ስኳርና ዱቄት ከጫኑ ሁለት የባቡር ፉርጎዎች ጋር በመጋጨቱ መገንጠሉንና በዚህም ሳቢያ በሰው ላይ ከፍተኛ ጉዳት መድረሱን አቶ ጅብሪል ገልጸዋል። በአደጋው ሕይወታቸውን ካጡ ሰዎች መካከል የባቡር ሰራተኞች የሆኑ ሴቶች እንደሚገኙበት አቶ ጅብሪል አክለዋል። የሶማሌ ክልል ፕሬዝዳንት ሙስጠፋ ኡመር በማህበራዊ ሚዲያ ገጻቸው ላይ በተከሰተው አደጋ ለተጎዱ ሰዎች የተሰማቸውን ሐዘን ገልጸዋል። አደጋው ያጋጠማቸው ባቡርና ፉርጎዎች በድሬዳዋ ደወሌ የምድር ባቡር ድርጅት ስር የሚተዳደሩ መሆናቸው ተዘግቧል። በኢትዮጵያ አልፎ አልፎም ቢሆን የባቡር አደጋዎች ቢያጋጥሙም የሰኞ ዕለት አደጋ የበርካታ ሰዎች ሕይወት ያለፈበት ነው። ውድ ቤተሰቦች የዕለቱ መረጃዎች ይህን ይመስሉ ነበር። አዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። መልካም ጊዜ